በዛቲ ዕለት ወስት ዛቲ ሰዓት እንተባቲ ወርድ መንፈስ ቅዱስ በስም አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ እምነበሃት ዩብ ነው። በዛሬው ዕለት የጼዴንያ ማርያምን ታሪክ ይዘንላችሁ መጥተናል። ጼዴንያ በምትባል ሀገር ማርታ የምትባል ደግ ሴት ነበረች። ይህች ደግ ሴት በቤቷ ትልቅ አዳራሽ ሰርታ እንግዶችን እንደ አባታችን አብርሃም ተቀብላ አብልታ አጠጥታ ማደሪያ ቦታም ሰጥታ ታስተናግድ ነበር። አባ ቴዎድሮስ የሚባል ኢትዮጵያዊ መነኩሴ ወደ ኢየሩሳሌም ሲሄድ መሽቶበት ከማረታ ቤት በእንግድነት አደረና ጠዋት ሊሄድ ሲነሳ ወደ ኢየሩሳሌም እንደሚሄድ ሲነግራት የእመቤታችንን ስዕል ገዝተ አምጣልኝ፣ ዋጋውን ልስጥህ አለችው። እርሱም ገንዘቡን ስዕሉን ሳመጣልሽ ትሰጭኛለሽ ብሏት ሄደ። ኢየሩሳሌምም ደርሶ ቅዱሳት መካናትን ተሳልሞ ስዕሉን ረስቶ ሳይገዛ ሲመለስ አደራ ጥብቅ አይደለምን? ያቺ ሴት አደራ ያለችህን ለምን ረሳ? የሚል ድምፅ ሰማ። በጣም ደንግጦ ተመልሶ ሄዶ ገዝቶ በረሃውን መጓዝ ጀመረ። በመንገድም እየተጓዘ አንበሳ ሊበላው እየሮጠ ወደ እርሱ ሲመጣበት አየ። መነኩሴው አንበሳውን ከመፍራት የተነሳ ደነገጠ፣ ተንቀጠቀጠ። ደንግጦ ቁሞ ሳለ ያች ስዕል ከአንበሳው ጩኸት 7 እጅ በሚበልጥ አስፈሪ ድምፅ ጮኻ ተናገረች። ያን ጊዜ አንበሳው ደንግጦ ፈጥኖ ሸሸ። መነኩሴውም መንገዱን ቀጠለ። ከሚያስፈራ ዱር ውስጥ ወጥተው ወንበዴዎች ሊቀሙትና ሊገድሉት ከበቡት። ከስዕለ ማርያምም እንደ መብረቅ ያለ ታላቅ ቃል ወጣ። ወንበዴዎችም እጅግ ፈርተው ሸሽተው ከጫካው ውስጥ ገቡ። ያም መነኩሴ እነኚህን የሚያስደንቁ ተአምራትን በተመለከተ ጊዜ በልቡ ለእኔ ረዳት ትሆነኝ ዘንድ ወደ ሀገር ይዣት እሄዳለሁ እንጂ ለላከችኝ ሴት አልሰጥም ብሎ ወደ ሀገሩ በመርከብ ሊሄድ ተሳፈረ። በባህር ላይም ሳለ ጽኑ ነፋስ ተነስቶ መርከቡን እየገፋ ማርታ ወዳለችበት ሀገር ወደ ጼዴንያ ዳርቻ ደረሰው። ማደሪያም ስለሌለው ወደ ደጓ ሴት ወደ ማርታ ቤት ከእንግዶች ጋር አብሮ ገብቶ አደረ። ሲነጋ ወጥቶ ሊሄድ ከደጃፍ ሲደርስ ደጃፉ ጠፍቶት ከአጥሩ ሲታገል ዋለ። ማርታም አባቴ ያመመህ የደከመህ ትመስላለህ፣ ዛሬ ደግሞ እዚህ ደርና ነገ ትሄዳለህ አለችውና አደረ። በሁለተኛውም ዕለት እንደ መጀመሪያው ቀን በሩን አልፎ መሄድ አቃተውና እዚያው ማርታ ቤት አደረ። በሶስተኛው ቀን መውጣት ፈልጎ አሁንም ከአጥሩ ጋር ሲታገል አይታ አባቴ የሆንከው ምንድን ነው? እነሆ ዛሬ 3ኛ ቀንህ ነው አለችው። መነኩሴውም ይህችን ተአምረኛ ስዕል አልሰጥም ብዬ ነው፣ እኔ እኮ ስዕል ከኢየሩሳሌም ግዛልኝ ያልሽኝ መነኩሴ ነኝ ብሎ ስዕለ ማርያምን አውጥቶ ሰጣት። እርሷም እጅግ በጣም ተደስታ እግዚአብሔርን አመሰገነች። በስዕሏም ፊት ሰግዳ ለእመቤታችን ለድንግል ማርያም ምስጋና አቀረበች። ተቀብላም ስዕል ቤት አሰርታ በክብር አስቀመጠቻት። ይህችም ስዕል ቅዱስ ሉቃስ የሳላት ናት። ስጋ የለበሰች ትመስላለች፣ ከፊቷም ወዝ ይንጠባጠባል። በዚያችም ስዕል ብዙ ተአምራት ተደረገ። ሕሙማን ተፈወሱ፣ አይነ ስውራን ማየት ቻሉ። በዚያ ዘመን የነበረው ሊቀ ጳጳስ ተአምሯን ሰምቶ ስዕሏ ወደ ማርታ ቤት የገባችበት ዕለት መስከረም 10 እንዲከበር ሥርዓት ሰራ። ይህም በዓል በቤተ ክርስቲያናችን ሁል ጊዜ ይከበራል። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ለዓለም ዓለም አሜን። ይህ
እምነ ባሃት ዩብ ነው። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግን አትርሱ።